አምላካዊ ባህሪ ነው ወይ ነው? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንዴ ልድገምላችሁ እዚህ ጋር እግዚአብሔር እጅግ አረጀ አረጀ። ይኸው ኢብራሂም አይደለም ያለው መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዌ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው አምላክን እንዴት ነው ይህንን አምላክ አምልክ ብላችሁ የምትጠሩ? በየትኛው አይነት መንገድ ነው ይህንን አምላክ አምልኩ ብላችሁ የምትጠሩ? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል እዚህ ላይ አንድ። ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወርዷል። አንድ ያስገቡት ኢምራንን አስገቡት በላቸው። ኢምራንንም ካለ አብዱልከሪምና እንትናንም አስገቧቸው። ማን ነው ማሂርና አብዱልከሪም። እሺ ምን ይላል ተመልከቱ። እኔ ወላሂ በጣም ነው የሚገርመኝ። እኔ ለአምላክ እንደዚህ አይነት ባህሪ መስጠት በራሱ ምን አይነት እኔ እንዴት እንደምንስማማ እኔ አላቅም። ወዴት እንደምጠሩን ራሱ እኔ አላቅም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እንዴት ነው የሚጸጸት አምላክ የማመልከው እንዴ? የሚጸጸት አምላክ ብቻ አይደለም። እግዚአብሔር ምን ያደርግ ነበር መሰላችሁ? ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና። ሃው ዴር ዩ ጋይስ! እንዴት ነው አምላክን በሞኝነት የምገልጹት? ኢምራን ፈልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ ሞዴሬተሪ ነጥቀኛል። ሞዴሬተሪ መልስልኝ አንተ ሰውዬ። ምን ችግር የለም። መሳቢያ ያለውን ማስገባት ይቻላል። እሺ ግን አንዴ ቆይ አትሄድሻ እንዲያስገባኝ ልወድና ሞዴሬተር እንዲሳሌ ድጋሚ ይገባሉ። እሺ ኦኬ እሺ ያጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክ ነው አምልኩ የምትሉን? ይሄ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለእኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ ጋይስ በጣም ታፕታፕ ኮፒ እያደረጋችሁ ነው። ማን ላድርግላችሁ? ማን ነው? አቡኬም እኔ ያደርግላለሁ ችግር የለውም። እኔ አስገባዋለሁ። ቆይ ኦኬ እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ። መጽሐፉን ይኸው ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘው መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ነው። ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን ማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው? peace be with you ከእናንተ ጋር ሰላም ይሁን ይባላል። and Christians kiss one another with the holy kiss አለ። ክርስቲያኖች በቅዱስ መሳሳም እርስ በርስ ይሳሳማሉ አለ። ቅዱስ መሳሳም ማለት እኮ አወከር እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠለና ላይ ያስረዳ ነው። it is the sign of peace። ከዛ what is እንደዚህ ምናምን ብለው ካስቀመጠ በኋላ by the lips should happen in ይሄ መሆን ያለበት አለ ኮንሽየስ በሆነ ሁኔታ ሙሉ በሙሉ በዛ እያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips approach the lip of your brother or sister ያንተ ከንፈር የወንድምህን ወይም የእህትህን ከንፈር ሲደርስ አለ so your heart should not be withdrawn from there አለ። ልብህ ከነሱ ዞር ሊል አይገባም። ሙሉ ተመስጠህ ሊሆን ይገባል አለ። ወንድ ለወንድ ይቻላል፣ ወንድ ለሴትም ይቻላል ማለት ነው። ያው ሴርሞንስ
ዝም ብሎ መጽሐፍ አይደለም። ልታዋድቀው አችልም። ከየት ነው ያመጣው ምናምን ብለህ ሙድ የምትይዝበት መጽሐፍ አይደለም። የቅዱስ ኦገስቲን መጽሐፍ ነው። ዘ ወርክ ኦፍ ሴንት ኦገስቲን ተመልከቱ። ሴርሞስ የተሰኘው መጽሐፍ ላይ ነው የሚያስቀምጠው። ገጹ 255 ላይ ነው የሚገኘው ይሄ ነገር። ይሄንን ክርስቲያኖች እንዴት አድርጋችሁ ነው የተቀበላችሁት? ቢላሂ አለይኩም እንዴት ነው ትፈጽሙታላችሁስ ወይ? ያስቀምጣል። ከዛም በኋላ ታሪኩን ያስቀምጣል። ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል። የሎርድን ክራይስት ኦር ድሪንክ ዘ ብለድ ኦፍ ዘ ሎርድ አለ። የሎርድን ደም እንጠጣለን ብሎ ያስቀምጣል። ከዛ በኋላ ይህንን እንዴት አድርጋችሁ ነው የተቀበላችሁት? የተራ ግለሰብ ጽሁፍ አይደለም። ቅድም ያሳየኋችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው። አሁን ደግሞ ያሳየኋችሁ ከእርሱም በላይ የሆነውን የኦገስቲንን ነው። ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጠው። ያው የአንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል ሶ ዩ ሄርት ሹድ ኖት ቢ ዊዝድሮን ፍሮም ዜር አለ። ልብህ ግን ከነሱ ዞር ሊል አይገባም ማለት ኮንሽስ መሆን መቻል አለብህ አለ። ኮንሽስነስ ያስፈልጋል ስትሳሳም አለ። ይሄንን ቅዱስ መሳሳም ክርስቲያኖች ትፈጽሙታላችሁ ወይ? እስቲ እናያለን። ኢምራን ከገባ አስቀጥለው። ምንም እየታየኝ አይደለም። ኢብሮ ጀዛክላህ ካሜራችን ብለር ዳርጓል። እስቲ ድጋሚ አድርገዋል። ሞዴሬተር አስተካክሉታል። እንደዚህ እናድርገውና ራይት። እሺ ጀዛኩሙላሁ ኸይረል ጀዛ። በደንብ ብዙ ነገር እየተማራችሁ ነው ያጀማ። ኮሜንትን አይ ቲንክ ሙስሊሞች ኮሜንት ከፈት እያላችሁ ነው። ኮሜንት ያልከፈት ነው ለመሰላችሁ ክርስቲያኖች እንዳይሳደቡ ነው። እሺ በላህ አለይኩም። ተሳድበው መጥፎ ነገር ከሚሰሩ ተቀምጠው እንደው እየከበዳቸውን ቢያዳምጡ ይሻላል። እሺ ዲያቆናታውን ከስር ሲገቡ እያየናቸው ነው። ያዳምጡ በደንብ። ዲያቆናቸው ራሱ መጥቶ ያዳምጡ በደንብ ብለን ነው። እሺ አሁን ደግሞ የማሳያችሁን መሰላችሁ ክርስቲያን ወገኖቻችን አምላካችን ብለው የሚያመልኳቸው አምላኮች አሉ። አብ፣ ወልድ፣ መንፈስ ቅዱስ ሶስት አምላክ ያመልካሉ። አንድ አካል በአንድ መለኮት አንድ ብለው ያመልካሉ። እሺ ጥያቄ ይሄ አስተምሮ ከየት መጣ ስንል እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሽማ እስራኤል አዶናይ ኤሎሄኑ አዶናይ ይኻል አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ እግዚአብሔር ነው አለ። እግዚአብሔር አንድ ነው አለ መጽሐፍ ቅዱሱ። እነሱ ምን አሉ? ሶስት ናቸው አሉ። ቅዱሳን ሶስት አምላክ አለ የሚለውን ከየት ነው ያመጣችሁት ታውቃላችሁ? ይሄ አገር የመጣው ከህንድ ሀገር ነው። ከህንድ ሀገር ጭናችሁ ያመጣችሁት። ህንዶች ከእናንተ ከ1500 ዓመት በፊት ያው ልጅ አባት መንፈስ ብለው ያምናሉ። ይህንን ራሱን ያጀማ እዩት። መልኩም ብቻ ቀይራችሁ፣ ያው መልኩ ብቻ የተቀየረው ይሄኛው ወጣትን፣ ይሄኛው ደግሞ ሽማግሌ ነው። መልኩም ብቻ ቀይራችሁ አምላኮቻችን ብላችሁ አመጣችሁ። የሚያስቀ ነገር መሰላችሁ? ህንዶች ራሱ ምን ይላሉ? የእኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ። ተመልከቱ ምን እንደሚሉ ጋ መጽሐፋቸው ላይ ማለት ነው። ተመልከቱ። ራግባ ቬዳ የተባለ መጽሐፍ አላቸው። ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ ዚስ ዋን ጋድ አሉ። አንድ አምላክ አለ አሉ እነሱ። አያችሁ አይደለ? አንድ አምላክ አለ፣ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ። ስለዚህ ክርስቲያን ወገን በደንብ አዳምጥ። ሶስት አምላክ አለ አብ፣ ወልድ፣ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው። ህንዶች ከእናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደርድረው እኩል ተቀምጠው ይስሉ ነበር። እናንተ ደግሞ ይህን ኮርጃችሁ አምጥታችኋል። እና እባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ። ማምለክ ያለባችሁ አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም። ግን መጽሐፋችሁ ተመልከቱ። መጽሐፋችሁ ይላል ስላሴ አለ። አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገዱ አለ። ሶስቱ ጌቶች አምላኮቻቸው ናቸው። እንዴት ብሎ ሶስት ጌታ ይኖራል? ቅዱስ ወገናችን አዳምጥ እስኪ። እንዴት ነው ሶስት አምላክ የሚኖረው? ስለዚህ ባካችሁ ሳይረፍድባችሁ ከእንደዚህ አይነት አስተምሮ እራሳችሁን አውጡ። አንድ አምላክ ነው ያለው ነው። እሺ አንድ ደግሞ የሚጨመላችሁ መሰላችሁ ኢየሱስ ላይ ነው። ኢየሱስ ፍቅር ነው ይባላል በክርስትና። አምላካችን ነው፣ አምላካችን ሰው ገሎ አያውቅም ይባላል። ግን ኢየሱስ ምድር ላይ መጥቶ እንኳን ሰው ገሏል። ኢብራሂም ምን ታውጣልኝ መሰለህ ከቻልክ እግዚአብሔር በብሉይ ኪዳን የገደለበትን አዘጋጅልኝ። እግዚአብሔር በብሉይ ኪዳን ሕፃናትን ድንጋይ ላይ ፈጥፍቶ ገለዋል። ሰዎችን አሳርዷል። በመጋዝ ተርትሯቸዋል። በመጽሐፍ ቅዱስ በመጋዝ ተተርትረዋል። ግን ኢየሱስ ይሄን እንኳን ብድረሳለት አዲስ ኪዳን ላይ መጥቶ ምድር ላይ በነበረበት በማርያም ጊዜ ምን አድርጓል? ሕፃን ልጅ ገሏል። ኢየሱስ ሕፃን ልጅ ወላሂ አለ። መጽሐፋችሁ ነው ያለው። እሺ ወገኖቻችን መጽሐፋችሁ ላይ ነው ያለው። እሱን ደግሞ ላስተምራችሁ። በደንብ ተማሩ። ሻላ እሺ ሪከርድ አድርጉ፣ ተማሩ። ሙስሊሞችም ሪከርድ እያደረጋችሁ አሰራጩ። እሺ አሁን ሁላችሁም እጃችሁ ላይ